ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሁኑልን። ዛሬ በአዲስ ርዕስ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ኢንሻአላህ። ያው ዛሬ በአዲስ ርዕስ የመጣሁት ያው እዚህ ላይ ፎቶ ላይ እንደምታዩት ነው። በአንድ ሰው ስህተት የ50,000 ዜጎች ህይወት ተበላሸ ማለት ነው። ይህም ማለት ይሄ የምታዩት ማለት ነው ህዝባችን የመን ላይ ምስኪን ሲያሳዝኑ በጣም ፍስስ ብለው የምታዩት ሰላማዊ ሰልፍ አይደለም ወይ ደግሞ ለፊልም የቀረቡ ተዋናይ ነገር አይደሉም ማለት ነው። ይሄ የምታዩት በጣም በሚያሳዝን ሁኔታ በአንድ ሰው ስህተት 50,000 ዜጎች ህይወት ተበላሸ። ይህም ማለት የመን ላይ የምታያቸው በሚያሳዝን የመን ድንበርና ሳውዲ ድንበር ላይ ፈሰው ይገኛሉ። ይህም የሆነው የመን ላይ አንድ ሽማግሌ ሲገርፉ በመታየታቸው ነው ማለት ነው። በተጨማሪም ደግሞ የታጠቁ ወታደራዊ ስልጠናት የሚሰለጥኑ ቪዲዮ በመለቀቁ ምክንያት የመኖች ተወረናል የሚል ስሜት አድሮባቸዋል። በዛም የተነሳ ብዙ ቪዲዮዎች እየተቀባበሏቸው ታያላችሁ። ይህን ቪዲዮም የዚህ አይነት ቪዲዮ እየተቀባበሉ እንዴት እንዲሆናል እንዴት ሀገራችን ይወረራል በማለት ብዙ እንትን እያሉ ነው። አሁንም በዚህ ምክንያት ወታደሮች የስደተኞችን መጠለያ እያፈረሱ ዜጎችን ከሀገራቸው ጠርገው ለማስወጣት ስራ ጀምረዋል። በዚህም ከ50,000 በላይ ዜጎች ወደ ሀገራቸው ለመመለስ ይገደዳሉ ማለት ነው። ቢያንስ ከባድ ነው። እነዚህ ኢትዮጵያውያኖች እንለወጣለን ብለው ያን ሁሉ ችግርና መከራ ተጋፍጠው ያንን የባህር ማዕበል አልፈው እንደገና ደግሞ ብዙ ውጣ ውረድ ወጥተው ደግሞ የመን ሳውዲ ድንበር ላይ ደረስን ቀረን ብለው በተቀመጡበት በአንዳንድ ጥጋበኞች ስራ እነዚህ ሌሎች ስደተኞች እየተዋከቡ ይገኛሉ ማለት ነው። ይህም የሆነው አንደኛ እነዛ ጥጋበኞች የቪዲዮ የለቀቁት የስልጠና ቪዲዮ ብለው እንዴት በሀገራችን ላይ እንዲህ ይደረጋል በማለት፣ ሁለተኛ ደግሞ ሽማግሌውን በመደብደባቸው። ይህም ማለት እነዚህ ጠገቡ፣ ግን ድሃውን ደግሞ ለድሃዎች ምክንያት ሆኑ ማለት ነው። ድሃዎች ከመጠለያቸው እንዲባረሩ ወይ ደግሞ ከተጠጉበት ካረፉበት ሰላም ወይ ደግሞ የደከማቸውን እረፍት በሚያደርጉበት ቦታ የተቀመጡትን ማስነሳት ማስወጣት ማለት ነው። ከባድ ነው። በዚሁ ላይ እንግዲህ ይታወቃል የየመን ድንበር የሳውዲ መንገድ ይታወቃል። ስንት ውጣ ውረድ ወጥተው ነው ስንት መንገድ ስንት ማዕበል የባህር ማዕበል አልፈው ስንት አውሬ ስንት ፊትና ዳገትና ቁልቁለት ወጥተው እዚህ እንደሚደርሱ ይታወቃል። አሁን ላይ በዚህ ላይ ያሉት በውሃ ጥም በረሃብ በስንት ስቃይ ላይ ነው ያሉት ማለት ነው። እንደዛ ሆኖ ደግሞ እንግዲህ አስቡት ይሄ ሁሉ ወከባ ሲሆን እንደሚመስለኝ እነዚህ ስልጠና የሚያደርጉት ቪዲዮ የለቀቁትም ወይ ደላሎች ሊሆን ይችላሉ በአንዳንድ ጥጋበኞች ምክንያት። ሌላው ደግሞ ይሆንልኛል ይሳካልኛል ብለው የመጡት ደግሞ ድካማቸውን ሳይወጡ ሌላ እንትን በጣም ከባድ ነው። እኔ ስደትን ይሄንን ህገወጥ ስደትን እየደገፍኩ አይደለም፣ ግን ማንኛውም ሰው ከስደት ከወጣ በኋላ ዝቅ ብሎ መስራት ትንሽ አሁን የምል እነዚህ መጡ አሉ በባህር መጥተው ደግሞ ስንት አልፈው ስንት ተሳክቶላቸው ከደረሱ በኋላ እንደምንሰማው መደባደብ መገዳደል ስንት እየሰማን ነው። እና ጥጋባችንን በልክ ብናደርገው፣ አንደኛ ደግሞ ደላሎች በሀገራት ላይ ተጠቁሞ ቢያያዙ በቃ ህገወጥ ስደት ቢቀር ደላሎች በቃ ህዝቡ ያወጣቸው በየአካባቢው ያሉትን ይጠቆሙና ይያያዙ። እነዚህ የሚሆኑት አሁን ስንት ህፃናት ወጣቶች የ13 የ15 የ16 ዓመት ልጆች በማያውቁት ነይ ትሄጃለሽ ነይ እንዲህ ነው እየተባሉ እየተባበሉ እየተላኩ ነው። እነሱ በማያውቁት መንገድ ስደት ገና ሲገቡት ነው የሚያውቁት እንጂ እዛ ሀገር ላይ ያሉት አያውቁትም። እና ደላሎችም በዝም አንድ አጋጣሚ ቢያያዙልን በቃ ህዝቡ ወጥቶ ሰላም እንትን ቢል። እንግዲህ ወዶ አይደለም እነሱ የሚሰደዱት። አንደኛ ችግር፣ የሰላም እጦት፣ የኑሮ ውድነት በጣም ይሄን ሁሉ ነው ህዝቡን ይሄን የምታዩት ህዝብ እዚህ የፈሰሰው አገሩ ላይ ቢመቸው ቢደላው እንደዚህ
ከአውሬና ከገደል እየተማታ እግሩ እየቆሰለ እንዲህ አይደርስም። መንገድ ላይ ደግሞ እንዲምቷቸው አሁን እነዚህ ጥቂቶቹ ናቸው። ስንት ደግሞ ባህር የበላቸው አለ። ስንት ደግሞ ህይወታቸውን በየመንገዱ እየወደቁ ህይወታቸውን ያጣሉ። ስንት ደግሞ መከራና እንግልት ደርሶባቸው ከአቅማቸው በላይ በሽተኛ ሆኖ የተቀመጡ አለ። በጣም ከባድ ነው። ስንቶች ደግሞ እድል ገጥሟቸው እዚህ የደረሱት ደግሞ አእምሯቸው ተቃውሶ ስራ ሆኖ ራሱ እየሰሩ ጤነኛ አእምሮ የላቸው። ለምንድን ነው? ያን እያመላለሱ እያስታወሱ በሽተኛ ስለሆኑ አእምሯቸው መሸከም ስላልቻለ ከባድ የስነ ልቦና ችግር እያደረሰባቸው ነው። እና ደላሎችም ይሄን ነገር እንደው ላላ ብላችሁ ብትተውት በቃ የእናንተን ፎቅ፣ የእናንተን ድሎት፣ የእናንተን ቤት መስራት ባታው፣ እናትን ባታስለቅሱ፣ ልጅ የደረሰልኝ ብላ በተቀመጠች እናት እናንተ እየወሰወሳችሁ እያመጣችሁ እንዲህ ባይንከላቱ። ወጣቱ ደግሞ ለወጣቱ ምለው ደግሞ በህገ ወጥ መንገድ አትምጡ። አሁን ላይ ስራ እየጠፋ ነው። እንግዲህ አስቡት፣ በቀን ይሄን ያህል ህዝብ ከገባ እንግዲህ የስራ ጦቱን ምን ያህል ይሆናል? እንግዲህ ሁሉም የርዝቁን ነው። ግን ቢሆንም አሁን ስራ እየጠፋ ነው። ስለዚህ ዝመታችሁ ከምትሰቃዩ ከምትንከላቱ፣ እዝም ተቀባይን ከምታስቸግሩ፣ ቤት ተቀምጣችሁም ደግሞ ተቀብሎ ያ ሰው ምን ሆኑ ተደሰቱ፣ ጭንቀታቸው ለቀቃቸው ቀረ እያሉ ቤተሰብ ከምታስጨንቁ በህገ ወጥ መንገድ ዱባይ መሄዳችሁ ሳውዲ በ1000 ብትመጡ እዚህ መታችሁ ብትደርሱም በ1000 በ900 ወላሂ በ700 እየገቡ አሉ። በ700 እየተለመነ እኔ በጣም ነው አንድ ቀን የደነገጥኩት። አንዷ ጓደኛዬ በ700 አስገቧት ስትል በቃ በጣም ሀገሩ እንደወረደ በቃ ተስፋ ቆረጥኩኝ። እና እዚህ ብትመጡ በዛ ላይ ደግሞ አስቡት የሻምፖ የቅባት የምን ተገዝቶላችሁ የሚተርፋቸው። ግን በህጋዊ መንገድ ብትመጡ እናንተም ሳትጎዱ ሳትበሳቆሉ ገንዘባችሁን ይዛችሁ ህጋዊም ሆናችሁ በሰላም ወደ ሀገራችሁ ጊዜያችሁን ጨርሳችሁ ትሄዳላችሁ። ከዚህ መከራም ሳትንከላቱ። ሌሎች ደግሞ እዚህ የምትደርሳችሁ ከተሳካላችሁ በኋላ ጥጋብ ባያጫውታችሁ። አሁን ተትናንት ወዲያ ራሱ የሆነ ሌላ ዜጋ ተገደለ፣ ህንዳዊ ተባለ። ባለፈው የሆነ ሰውዲ ተባለ። ማንሰማው ብዙ ነገር አለ የምንሰማው። እና አንደኛ ስትደርሱ ጥጋባችሁን በልክ አድርጉ። ለመለወጥ ነው የመጣን፣ ተለውጠን እንመለስ። ሁለተኛ ደላሎች ይሄንን ነገር በቃ መንግስት የሚተውበት መንገድ ያመቻች፣ መንገዱ ይዘጋ፣ በህጋዊ መንገድ ህዝቡ ይውጣ። እንግዲህ አስቡት። እነዚህ ደግሞ ተመልሰው የሚሆኑትን ስንት ፊት ዳይተው ደርሰው አሁን ደግሞ ስንት የጥይት ተኩስ እያለፈባቸው ነው የሚመጡ። ስንት በጣም ለማውራት ራሱ በጣም የሚከብድ ነገር ነው እየተፈጸመባቸው ያለ። በዛ ላይ ሴት እህቶቻችን ተደፍረው ራሱ እዚህ ራሱ ስንት ለመቀበል እህቶቻቸውን እያስቸገሩ ነው ያሉት ማለት ነው። እና ደላሎች ይያዙልን፣ በቃ ሁላችንም ድምጽ ሆነ እንደ ደላሎች ይያዙ። እዚህም ተቀበሉን እየተባለ ህዝቡ ሰልችቷል። በቃ ከምን ያምጣ? እዳ ብቻ እየሆነ ነው ማንም እንትን የሚለው። እና ይሄ ነገር እልባት ቢሰጠው ነው የምልህ ማለት ነው። ከባድ ነው። አላህ ያግራልን ነው። እነሱንም እንግዲህ በሰላም አላህ ለሀገራቸው ያብቃቸው። በየመኖች ላይ አይፈረድም፣ አገራቸው ነው። ይህን ቪዲዮ ሲያዩት እኛ ራሱ እንዴት ነው የደነገጥን። ያው አንድ ቪዲዮ በጣም ከባድ በአንድ ቪዲዮ ባዩት ለዘመናት በትዕግስት አብልተው አጠጥተው እንግዳ ተቀባይ ለዘመናት መልካም ህዝቦች ነበሩ። ከሰሞኑን ግን የአንድ ሽማግሌ መደብደብ አስቆጥቷቸዋል። በጣም ከባድ ነው እና አሁን ላይ በጣም የመናዊያን ውጡልን በማለት ኢትዮጵያውያን እያሳደዱ ይገኛሉ ማለት ነው። በዛ በኩልም ሳውዲ አረቢያ ተኩስ ከፍታ ወደ ሀገሯ እንዳይገቡ እያሳደዳቻቸው ነው እና በጣም ከባድ ነው። በየመን ላይ ያሉ ኢትዮጵያውያኖች በነገራችን ላይ እነዚህ የመን በረሃ ውስጥ በፎቶ የምታዩቸው ከባህር ከአውሬ እንዲሁም በተለያዩ አደጋ የተረፉ ናቸው። በጣም ከባድ ነው። እነዚህ በፎቶ በጣም በቪዲዮ ብዙ ነገሮች አሉ። እንግዲህ አላህ ፈረጃ ያቀርብላቸው፣ በሰላም ለሀገራቸው ያብቃቸው።